የአሜሪካ እስራኤልና ኢራን ጦርነት ከተጀመረበት ባለፉት 2 ሳምንታት ውስጥ በርካታ አዳዲስ ነገሮች ተሰምተዋል። ዓለማችን በርካታ ክስተቶችን አስተናግዳለች። ከታዩ ከተሰሙና በጣም መነጋገሪያ ከሆኑ ጉዳዮች መካከል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አንዱ ናቸው። ኢራን በተገደለባት በመሪዋ አያቶላህ አሊ ኻሜኒ ግድያ የተነሳ በወሰደችው ጥቃት የእስራኤሉን ፕሬዝዳንት ገድላለች ተብሎ በጠቅላይ ሚኒስትሩ ዙሪያ እጅግ በርካታ ወሬዎች ሲናፈሱ ሰንብተዋል። በኋላም ውሸት ነው አልሞቱም የሚለው ዜናቸው ሌላ መነጋገሪያ ሆኗል። ለመሆኑ ሞተዋል አልሞቱም እየተባለ መነጋገሪያ ሆነው የሰነበቱት ቤንጃሚን ኔታንያሁ ማን ናቸው? ጤና ይስጥልን። ይህ አቤል ሚዲያ ነው። ቆይታችሁ ከኛ ጋር ይሁን። ቤንጃሚን ኔታንያሁ በዘመናዊው የእስራኤል ታሪክ ውስጥ ከፍተኛ ተደማጭነት ካላቸውና አወዛጋቢ ተብለው ከሚጠሩ የፖለቲካ መሪዎች መካከል አንዱ ናቸው። ጥቅምት 21 1949 በቴል አቪቭ ከተማ ተወለዱ። አባቱ ቤንዚዮን ኔታንያሁ በአይሁድ ታሪክ ላይ የተካነ ታዋቂ የታሪክ ምሁር ነበሩ። ኔታንያሁ የወጣትነቱን ክፍል አባቱ በሚያስተምሩበት በፊላደልፊያ ማሳለፋቸውን የኋላ ታሪካቸው ይናገራል። ኔታንያሁ በእስራኤል የመከላከያ ሰራዊት ውስጥ ሳይሬት ማትካል በተባለ ልሂቃን ልዩ ኃይሎች ክፍል ውስጥ አገልግለዋል። በተለያዩ ወታደራዊ ስራዎችም ተሳትፈዋል። ለ5 ዓመታት ያክል ሳይሬት ማትካል በተባለ ኮማንዶ ክፍል ውስጥ ኃላፊ ሆነው አገልግለዋል። በ1972 በፍልስጤማውያን ሚሊሻዎች የተጠለፈ አውሮፕላንን ለማስለቀቅ በሚደረግ ሙከራ ቆስለዋል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳትፈዋል። ኔታንያሁ በአውሮፓውያኑ ህዳር 2022 ነው በእስራኤል ታሪክ ተደርጎ በማይታወቅ ሁኔታ ለ5ኛ ጊዜ መሪ ሆነው የተመረጡት። የአክራሪውና ቀኝ ዘመሙ ሊኩድ ፓርቲ መሪ ናቸው። ለ12 ዓመታት ያህል እስራኤልን ካስተዳደሩ በኋላም ለአጭር ጊዜ ተቃዋሚ ሆነው ቆይተው ድራማ በተሞላበት መንገድ መልሰው መንበረ ስልጣን ሲጨብጡ ደጋፊዎቻቸው በቁልምጫ ስማቸው ንጉስ ቢቢን የሚገረስስ የለም ሲሉ እንዳሞገሷቸው ይነገራል። ንጉስ ቢቢ ከዚህ ቀደም የእስራኤል ጠባቂ ሆኜ ነው መዘከር የምፈልገው ሲሉ ተናግረው ነበር። ልዩ በሆነው የአሜሪካ እንግሊዘኛ ዘይቤ ሐሳባቸውን በሚገባ መግለጽ ስለሚችሉ በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ አልወሰደባቸውም። ለሀገራቸውም ጥሩ ተጠሪ መሆን ቻሉ። በአውሮፓውያኑ 1984 በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ በሚገኘው የመንግስታቱ ዋና ቢሮ ተሾሙ። በማሳቹሴትስ የቴክኖሎጂ ተቋም ተምረዋል። በስነ ህንጻና አስተዳደር ዲግሪ አግኝተዋል። የፖለቲካ ተሳትፏቸውንም ስንመለከት በ1980ዎቹ በእስራኤል ዲፕሎማሲና ፖለቲካ ውስጥ ተሳትፈዋል። በተባበሩት መንግስታት የእስራኤል አምባሳደር ሆነው ከ1984 እስከ 1988 አገልግለዋል። ኔታንያሁ የእስራኤል ጠቅላይ ሚኒስትር ሆነው በርካታ የስልጣን ዘመኖችን አገልግለዋል። ከ1996 እስከ 1999 የመጀመሪያ የስልጣን ዘመን በወቅቱ በእስራኤል ታሪክ ውስጥ ትንሹ ጠቅላይ ሚኒስትር ሆነው መሾም ችለዋል። ከ2009 እስከ 2021 ዓመተ ምህረት ባለው ጊዜ ውስጥ ደግሞ በእስራኤል ታሪክ ውስጥ ረጅሙ ተከታታይ የስልጣን ዘመን ሆኖ ተመዝግቦላቸዋል። ከ2022 ጀምሮ ደግሞ ወደ ስልጣን የተመለሱ ሲሆን አሁንም ድረስ በስልጣን ላይ ይገኛሉ። ቤንጃሚን ኔታንያሁ ኔታንያሁ በ1988 ወደ እስራኤል ከተመለሱ በኋላ ነው ፖለቲካውን የተቀላቀሉት። ሊኩድ ፓርቲን ወክለው በእስራኤል ምክር ቤት ውስጥ መቀመጫ ማግኘት ቻሉም። ቀጥለው ደግሞ ምክትል የውጭ ጉዳይ ሚኒስተር ሆኑ። ኔታንያሁ እስራኤል ከተቋቋመችበት ከ1948 በኋላ ተወልደው የእስራኤል መሪ የሆኑ የመጀመሪያውና እስካሁንም ብቸኛው ሰው ናቸው። በእስራኤል ታሪክ በእድሜ ወጣቱ መሪ መሆን በመቻልም
ቀዳሚውን ስፍራ ይዘዋል። ኔታንያሁ በ1999 ስልጣናቸውን ለቀቁም። ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው የሊበር ፓርቲ መሪና የኔታንያሁ የቀድሞ አዛዥ በሆኑት ኢሁድ ባራክ ተሸነፉም። ኔታንያሁ ከሊኩድ ፓርቲ መሪነታቸው ወርደው በአሪኤል ሻሮን ተተኩም። በ2001 ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከተሾሙ በኋላ አነጋጋሪ በሆነ መንገድ ኔታንያሁ ወደ ስልጣን ተመለሱም። መጀመሪያ የውጭ ጉዳይ ሚኒስትር ነበሩ። ቀጥሎ ደግሞ የገንዘብ ሚኒስትር ሆኑም። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳ ተቃውሞ ምክንያት ከስልጣናቸው ራሳቸውን አገለሉ። በ2009 ደግሞ ድጋሜ የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስትር ሆነው መልሰው ወደ አገሪቱ መንበረ ስልጣን መጡ። በ2009 ዓ.ም ፍልስጤም ከእስራኤል እኩል አገር የምትሆንበት ሁኔታ ይመቻቻል የሚል ቃል ቢገቡም በኋላ ግን ፍልስጤም የምትባል አገር አትፈጠርም፣ በፍጹም አይሆንም ሲሉ በ2019 ለአንድ የእስራኤል ራዲዮ ጣቢያ መናገራቸው ይነገራል። ዩናይትድ ስቴትስ የእስራኤል የቅርብ አጋር ናት። ነገር ግን በባራክ ኦባማና በኔታንያሁ መካከል የነበረው ግንኙነት የተወሳሰበ ነበር። ኔታንያሁ ወደ አሜሪካ መጥተው ለኮንግረስ ባደረጉት ንግግር አሜሪካ ከኢራን ጋር የምትገባው የኒውክሌር ስምምነት አዋጣም ማለታቸውን ተከትሎ ይበልጥ የሁለቱ መሪዎች ግንኙነት ሻከረም። በአመራርነት ጊዜ ትኩረታቸው ደህንነትና ወታደራዊ ጥንካሬ፣ የኢራን የኒውክሌር ፕሮግራም ተቃውሞ፣ ከአረብ ሀገራት ጋር ያለውን ግንኙነት ማስፋት፣ ለምሳሌ የአብርሃም ስምምነትና ጠንካራ ወግ አጥባቂ እንዲሁም ብሔርተኛ ፖሊሲዎችና ጉዳዮች ላይ ዋነኛ ትኩረታቸው አድርገው በስልጣን ዘመናቸው ሰርተዋል። አሁንም እየሰሩ ይገኛሉ። በስልጣን ዘመናቸው በርካታ ውዝግቦችን አስነስተዋል፣ አስተናግደዋልም። ኔታንያሁ በእስራኤል የሙስና ክሶች ፍርድ ቤት ቀርበዋል። ከፍልስጤማውያን ጋር በተፈጠሩ ግጭቶችና በእስራኤል ውስጥ ባለው የፖለቲካ ክፍፍል ምክንያት አወዛጋቢ ሆነው ቆይተዋል። ቤንጃሚን ኔታንያሁ እስራኤልን ረጅም ዓመት የገዙ ጠቅላይ ሚኒስትርና ከ3 አስርት ዓመታት በላይ በእስራኤል ፖለቲካ ውስጥ ማዕከላዊ ሰው ተደርገው የሚወሰዱ ናቸው። ከአውሮፓውያኑ 2016 በኋላ ኔታንያሁ የሙስና ምርመራ የተካሄደባቸው ሲሆን ከዚያም በህዳር 2019 ከ3 የተለያዩ ጉዳዮች ጋር በተያያዘ በጉቦ በማጭበርበርና እምነትን በማጉደል ክስ ተመስርቶባቸዋል። ኔታንያሁ ከሀብታም ነጋዴዎች ስጦታዎችን ተቀብለዋል፣ እንዲሁም የበለጠ አዋንታዊ የመገናኛ ብዙሃን ሽፋን ለማግኘት ውለታን ሞክረዋል ተብለው መከሰሳቸውም የሚታወስ ነው። ነገር ግን ኔታንያሁ የሌለ ነገር ለማግኘት በተቀናቃኞቻቸው የተቀነባበረ ፖለቲካዊ ግብ ያለው ደባ ሰለባ መሆናቸውን በመግለጽ የሚቀርቡባቸውን ክሶች ሲያስተባብሉ ቆይተዋል። በአውሮፓውያኑ በግንቦት 2020 ፍርድ ቤት የቀረቡት ጠቅላይ ሚኒስትሩ በሙስና ክስ ዳኞች ፊት በመቅረብ የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆነዋል። እኒህ ጠቅላይ ሚኒስትር አሜሪካና እስራኤል በጥምረት ሆነው ከኢራን ጋር በገቡት ከባድ ጦርነት የኢራን አመራሮችን ያነጣጠሩ በርካታ ጥቃቶችን ፈጽመዋል፣ እርምጃዎችንም ወስደዋል። በዚህም የኢራኑን መሪ አያቶላህ አሊ ሀሚኒን ጨምሮ በርካታ የጦር አመራሮችን ገድለዋል። ኢራንም የአጸፋ ጥቃቶችን ስትወስድ መሰንበቷን የዓለም ሚዲያዎች ትኩረታቸው አድርገውት ከርመዋል። ታዲያ በዚህ ሳምንት ነበር የእስራኤሉ ንጉሥ ኔታንያሁ ኢራን በወሰደችው የአጸፋ ጥቃት ተገድለዋል የሚል ወሬ ተናፍሶ እጅግ መነጋገሪያ ሆኖ ውሎ ያደረው። ኢራን በወሰድኩት የሚሳኤል አጸፋዊ ጥቃት ቤንጃሚን ኔታንያሁን ገድየዋለሁ ስትል የእስራኤል ጠቅላይ ሚኒስትር ደግሞ ከእውነት የራቀ መሰረተ ቢስ ወሬ በማለት ጠቅላይ ሚኒስትሩ አለመገደላቸውን አረጋገጠም። ኔታንያሁ በራሳቸው አለሁ አልሞትኩም ሲሉ መደመጣቸውም የዓለምን ሚዲያ ትኩረት ስቦ መነጋገሪያነታቸው ቀጥሏል። ይህ ወሬ ከተሰማበት ሰዓት ጀምሮ ደግሞ ኢራን ፕሬዝደንቱን አሳድጄ ገድለዋለሁ የሚል የዛቻ መግለጫ ማውጣቷም ሌላ መነጋገሪያ ጉዳይ ሆኗል። ተገድለዋል የተባሉት በኋላም በሕይወት አሉ ተብሎ የዓለም ሚዲያ ሁሉ ትኩረት ያደረገባቸው እንደውም ራሳቸው አልሞትኩም አለው ሲሉ ድምጻቸውን ያሰሙት እስራኤልን ለረጅም ዓመታት በመምራት ወጣት መሪ በመባልም በታሪክ የመጀመሪያው የሆኑት የእስራኤሉ ንጉሥ ቤንጃሚን ኔታንያሁ
እኒህ ናቸው። ሰላም ለሀገራችን፣ ሰላም ለዓለማችን። ከአቤል ሚዲያ በያላችሁበት ጥሩ ጊዜ ተመኘን። ሰላም